የፈዘዙት የኛ አይኖች የፈዘዙት በቲክቶክ ነው። የኛ አይኖች የፈዘዙት የጠቆሩት ጭንብስብስ ያሉት ፌስቡክ በማየት ሊሆን ይችላል። ሰማያዊ ርስት ይጠብቃችኋል፣ ጎብጣችሁ አትኑሩ ይላል። ሁሌ የጎበጠ ትውልድ ጎብጦ ነው የሚቀረው። አይናችን ጨለማ ነው። የሰውነት መብራት አይን ናት አለ። ብሩህ ቢሆን እናይ ነበረ፣ ግን ጨለማ ነው። አቤቱ ልብና ልቡናን እውቀትንም ስጠን። ቅዳሴ ላይ ሁሌ ስትሰሙት ደስ ይላል። አቤቱ ልብና ልቡና እውቀትንም ስጠን። ይሄ ማለት ምንድን ነው? ልብ በጥቁር ልቡና በብሌኑ አይምሮ በብርሃኑ ይመሰል። ልብና አለው፣ ልቡና አለው። ምን አለው? ነጩ አይምሮ እውቀት አለው። ስለዚህ የአይን ሶስቱን ክፍሎች ሊቃውንት አባቶቻችን መተርጉማን በልብ በልቡናና በአይምሮ መስለውታል። እና ይሄ አይን የተሰጠሽ ዝም ብሎ እንዲንቀዋለል አይደለም። በመዝሙር 24 ቁጥር 15 ላይ እስቲ አብረን እንበለው። አይኖቼ በሉ እስቲ ሁልጊዜ ወደ እግዚአብሔር ናቸው። የኛ አይኖች አይመስለኝም ሁልጊዜ ወዴት ነው እያዩ ያሉት? ኢዮብ 35:5 ላይ አይኖችን ወደ ሰማይ አቅንተህ እይ፣ ካንተም ከፍ ያሉትን ደመናትን ተመልከት ይላል። ይህን አይን ሰጥቶ አንድ እንኳን ሰው ቀና ብሎ እኮ አሁን እዛ ጋር የምታዩት ምንድን ነው? እዛ ጋር ቀና ብላችሁ ምን አለ እዛ ጋር ያበራ ነገር የለም። ቀና በል እስቲ ያዘው፣ አንገትን አሰራው። መጽሐፍ እኮ ነው። አይንን ወደ ለቀና አድርገህ ተመልከት። ሁሌ ሰው እንዴት መሬት እያየ ይሞታል? ያ ትልቁ ፕላኔት ነው መሽተሪ የሚባለው ጁፒተር መሬትን 1400 ጊዜ የሚበልጥ ነው። ቀላል አይምሰል። አይንን ቀና አድርገህ ተመልከት ይላል። እግዚአብሔር ስንት እግሮችን ሰጠን? ፍጠኑ። ለውሻው፣ ለድመቱ፣ ለፈረሱ፣ ለበቅሎ፣ ለአህያው ስንት ሰጠን? ይሄ ምን ማለት ነው? በአራት እግራቸው መሬት እየተገረፉ በአራት እግራቸው ቀና ማለት አይችሉም። ይችላል እንደ አህያ አንዳንዴው ብሎ መልሶ እንትን አይችልም። ሰውስ እንደ ዘንግ መልምሎ እንደ ሸት ፍልፍሎ ቀና አድርጎ እኮ የፈጠረን እኮ ያንን ተመልከቱልኝ ነው እኮ። ምድራዊና ሰማያዊ ናችሁ። ሰማያዊ ርስት ይጠብቃችኋል፣ ጎብጣችሁ አትኑሩ ይላል። ሁሌ የጎበጠ ትውልድ ጎብጦ ነው የሚቀረው። ቀና ስትሉል ቀና ነው። አይናችሁን ይሄ የፈጠረ ይዩበት፣ መጻሕፍትን ተመልከቱበት። የኛ አይኖች አምላኬን ስጠብቅ አለ ዳዊት አይኖች የፈዘዙ ይላል መዝሙር 68 ቁጥር 3 ላይ። የኛ አይኖች የፈዘዙት በቲክቶክ ነው። የኛ አይኖች